ማን ሊሸብላይ ያ ማን ስማኝ በፊት ዲያቆን የነበርክ ሰዓት ማለት ነው ያኔ በቃ ሳታፈርስ በፊት በጣም የሚመች ፓርት ነው ደስ የሚል የትኛው ነው በልኝ በጣም የሚመቸኝ ነገር ቢኖር ክርስትና ላይ የሚባል እሺ ወመንፈሰ ቅዱስ ይታጽም ላዕሌየ እስያኒ ፍስሐ ባድኖተከ ወበመንፈስ አዚዝ አጽናኒ እና በቃ እንደዛ ነበር። ምን ላይ ነው የሚባለው? እኔ የሚባለው በቃ ክርስትና ላይ ነው። ጸልዩ ዲያቆኑ ጸልዩ ካለ በኋላ የሚባለው እና ቃይን ስሎ በቃ የሌለ በቃ አምባየው ላይ ይመጣል። በቃ ይመቻል። አስታውሰዋለሁ። በቃ አይመች ብራዘር። ከምንም በላይ ደስ የሚል ማስታውሰው ነገር ቢኖር ከቤተክርስቲያን ስወጣ ያን ነው በቃ ማስታውሰው ማና። እሺ ዛሬ የገባሁት ለአቤልና ለአንድሽ ነው እንጂ ዛሬ መግባትን እንኳን አላሰብኩም ነበረ። ትንሽ በተወሰኑ ጉዳዮች አልተመቻቸልኝም ነበርና ለዛ ዛሬም አልገባም ነበር። አቤልና አንድሽን ብዙዎቻችሁ ታውቋቸዋላችሁ። ወንድማችን አቤል የአንዱ ዓለም ጓደኛ ነው። አንድሽ ወንድማችን ደግሞ ከዚህ ቀደም በድቁና ቤተክርስቲያንን ያገለግል የነበረ እና በተለያዩ የእንጀራ አጋጣሚዎች ከቤተክርስቲያን ርቆ የነበረ ወንድማችን ነውና ወደ ወላይታ በጣም ደስ የሚል ነገር ሰምተዋል እና እንደ እግዚአብሔር መልካም ፈቃድ ዛሬ ምንድነው የገጠማቸው፣ ምን አይነት ነገር ነው የሰሙት፣ ከማን ጋር ነው የወሩት፣ ያን ነገር ይነግሩንና ከኛ ምን ይፈልጋሉ የሚለውን ነገር እናደምጣቸዋለን። ከዛ በፊት ግን ያው በዜማ ነው የምንቀበላቸው አይደል? አቤልና አንድሽ እንኳን ደህና መጣችሁ። አለን አንድሽ እሺ የረሱን ሰዎች እንዲያስታውሱ እሺ የመጀመሪያ ቪዲዮ ላይ የቀረስከው ምንድን ነበር አቤላ? የመጀመሪያ ቪዲዮ ክርስትና ወመንፈሰከ የሚለው ኦኬ። እሺ እሱን ፓርት በለልና አንድሽ ለበለላቸው በለል ወመንፈሰ ቅዱስ ይታጽም ላዕሌየ እስያኒ ፍስሐ ባድኖተከ ወበመንፈስ አዚዝ አጽናኒ። በጣም ደስ የሚል ጸጋ ነው። አንድሽ እንኳን ደህና መጣችሁ አቤላ። እንግዲህ ከወደ ወላይታ አንድ ነገር ሰምታችኋል የሚል ነገር እኔም ሰምቻለሁ እና ምንድን ነበረ ጉዳዩ? ምን አይነት ነገር ነበር የሰማችሁት እና ምን አይነት ነገር ያስፈልጋችኋል? እስቲ እሱን ነገር አቤላ እድሉን ለአንተ ልስጥ። እሺ እንዴት ናችሁ? ሰላም ነው? ፈለገ እንዴት ነህ? እግዚአብሔር ይመስገን። የሰማነው አንድ አባት አሉ የወላይታ የአንድ እዛ ወላይታ አካባቢ የሚያገለግሉ የአንድ ቤተክርስቲያን እንትን ናቸው፣ አገልጋይ አስተዳዳሪ ናቸው። እሱ እዛ ትምህርቶች ምናምን ብዙ ነገሮች ስላሉ እዛ ሄዶ እየኖረ ትምህርቱንም እየተማረ እዛው ማገልገል በሚችለው መንገድ ቤተክርስቲያኗን ሊያገለግል ነው ሀሳቡ። ተምሮ ጨርሶ ማለት ያው የሚያውቀውን ነገር
ደግሞ አንዳንድ መጨመር ያለበት ያው አለቀ የሚባል እውቀት የለም። አንዳንድ ነገሮችን ተምሮ እዛው ቤተክርስቲያኑን ማገልገል በሚችልበት መንገድ ሊያገለግል ነው። ኦኬ በጣም ደስ ይላል። ማነው ስማቸው? ስማቸው ቴክስት አድርጌልህ ነበር። እስቲ ኦኬ መላከ ጽዮን ቆሞስ አባ ወልደ አማኑኤል በጣም ጥሩ አባት ናቸው። ወላይታ ሀገረ ስብከት ክርስቲያኖች በጣም የሚደንቅ ቦታ ነው። እንግዲህ ወላይታ ሀገረ ስብከት እጅግ በጣም የሚደንቁ ክርስቲያኖች ያሉበት ቦታ ነው። የሚደንቁ ክርስቲያኖች ደግሞ ለመኖራቸው ትልቁ ሪዝን እጅግ በጣም የሚደንቁ አባት ስላላቸው ነው። የወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ይባላሉ። በረከታቸው ይደርብን። እጅግ በጣም ትልቅ አባት ናቸው። እጅግ በጣም መናኝ አባት ናቸው። እሳቸው መንበረ ጵጵስናቸው ደብረ መንከራት አቡነ ተክለ ሃይማኖት ገዳም ነው። ደብረ መንከራት አቡነ ተክለ ሃይማኖት ገዳም በእሳቸው በብፁዕ አባታችን አቡነ ይስሐቅ የጵጵስና ዘመን ህንፃ ቤተክርስቲያኑ ይመረቅ እንጂ መሰረቱ የተጣለው በሶስተኛው የኢትዮጵያ ፓትርያርክ ብፁዕ አባታችን አባ ተክለ ሃይማኖት ነው። ክርስቲያኖች የሶስተኛው የኢትዮጵያ ፓትርያርክ ብፁዕ አባታችን አቡነ ተክለ ሃይማኖት አሁን እዚህ ገዳም አሁን ወንድማችን አንድሽ የሚሄድበት ቦታ ማለት ነው። እዛ ገዳም አበምኔት ነበሩ። በራሳቸውም ደግሞ የቤተክርስቲያን ደሞዝ የአብነት ተማሪዎችን ያሰብኑ ነበር እና እሳቸው የነበራቸውን ራዕይ ብፁዕ አባታችን አቡነ ይስሐቅ አሁን ባሉበት የጵጵስና ዘመን በጣም ትልቅ ስራዎችን ሰርተው በጣም ብዙ የአብነት ተማሪዎች እንዲማሩ እያደረጉ ነው። በነገራችን ላይ እዛ ቦታ ላይ በጣም ብዙ ንዋያተ ቅድሳትን ከዚሁ ከቲክታክ ፕላትፎርም ላይ አሰባስበን ይዘን ሄደን አስረክበናል። ለአብነት ተማሪዎቹ ኢቨን የመጨረሻ ጊዜ ወደ ወላይታ ሀገረ ስብከት ስንሄድ ለአብነት ተማሪዎች በቁጥራቸው ልክ 40 ብርድ ልብስ፣ 40 የሚለብሱት ነጠላ በፎጣው ያለው ማለት ነው፣ 40 መቋሚያ፣ 40 ጸናጽል፣ እነዚህ ሁሉ ነገሮች ተማልተው ለአብነት ተማሪዎቹ እንዲደርሱ አድርገናል። ምናልባት ብዙዎቻችሁን ልታስታውሱ ይመስለኛል። እና እዛ ቦታ በጣም የሚደንቅ ጸጋ ያላቸው በጣም ህፃናት ናቸው፣ ግን በጣም የሚደንቅ ጸጋ ያላቸው ልጆች ነው እዛ ያሉት። እና ወንድማችን አንድሽ እንዲህ አይነቱ ደግሞ እድል ስለተመቻቸል በጣም 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 እግዚአብሔር ልታመሰግን ይገባል። በጣም ትልቅ እድል ነው። ቦታው በጣም ትልቅ ቦታ ነው። እዛ ቦታ የጻድቁ አባታችን የአቡነ ተክለ ሃይማኖት በረከት ያለበት ስፍራ ነው። ቅድም እንዳልኳችሁ በባዶ እግራቸው የነበሩት የኢትዮጵያ ሶስተኛው ፓትርያርክ አባ ተክለ ሃይማኖትም ደግሞ በአስተዳዳሪነት የነበሩበት ቦታ ነው። አሁን ደግሞ ብፁዕ አባታችን አቡነ ይስሐቅ እየመሩት ያለበት ሁኔታ ላይ ነው የምንገኘው እና እዛ ቦታ እንግዲህ ሁልጊዜም አንድ ሰው በንስሐው ተመልሶ ወደ ቤተክርስቲያን ፊቱን አዙሮ ላለመመለስ ሁልጊዜ አንዳንድ ነገሮች መቀየር አለባቸው እና ወንድማችን አንዱ ዓለምን መቼም ሁላችሁም እዚህ ሶሻል ሚዲያ ላይ ያላችሁ ቶች ወንድሞች በቀድሞ ህይወቱ ከእንደገና ዳግም ማየት አትፈልጉም። መቼም ለሁላችን ህመም ነው። ወንድማችን አንድሽን ለመለወጥ ሞክረን ይኸው ጸጉሩን ተቆርጦ መንፈሳዊ ህይወትን ጀምሮ የቤተክርስቲያን አገልግሎት እየተመለሰ ከእንደገና አንድሽ ተመልሶ በቃ እንደ ቀድሞ ህይወቱ ደግሞ አሁንም ከቤተክርስቲያን አገልግሎት ራቀ ቢባል ለሁላችን የሚያም ነገር ነው። ስለዚህ እንግዲህ መላከ ጽዮን ቆሞስ አባ ወልደ አማኑኤል በወላይታ ሀገረ ስብከት በጽዮን ቤተክርስቲያን አስተዳዳሪ የሆኑ አባት ናቸው። የአብነት ትምህርት ቤቱም ደግሞ የበላይ ጠባቂ ናቸው። የአብነት ቤቱንም የሚቆጣጠሩት እሳቸው ናቸው እና እኚህ አባት ለዚህ ወንድማችን ትልቅ ቻንስ አመቻችተዋል። እዛ አብነት ትምህርት ቤት ሄዶ እንዲማር ማለት ነው። ስለዚህ እዚህ ውስጥ ያላችሁ ሁላችሁም ክርስቲያኖች ወንድሞች ያለው ጋምቤላ ነው። ከጋምቤላ ተነስቶ ደግሞ የሚሄደው ወደ ወላይታ ነው፣ ወደ ወላይታ ሶዶ። እዛ ሲሄድ የትራንስፖርት ያስፈልገዋል። እዚህ ውስጥ ያላችሁ ክርስቲያኖች ፕሊስ በደንብ አዳምጡ። የትራንስፖርት ያስፈልጋል። ለተወሰነ ጊዜ ምግብ የቀለብ ነገር ያስፈልጋል። የሚማርባቸው መጽሐፍቶችን የሚገዛባቸው የተወሰኑ ሳንቲሞች ያስፈልጉታል። ትምህርት የሚማርባቸውን ማለት ነው። ስለዚህ የምትችሉ ሁላችሁም እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ወንድማችን አንድሽን ሁላችሁም ሳፖርት አድርጉት።
አቤል ምን ታደርጋለህ? ኮሜንት ላይ ቃል የሚገቡትን ሰዎች ፎሎ ታደርጋቸዋለህ። አሁን እዚህ ኮሜንት ሴክሽን ላይ እንዳላችሁ ወንድማችን አንድሽ ከጋምቤላ ተነስቶ ወደ ወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም እንግዲህ እንዲሄድ ተመሻሽቶለታል። ገዳሙ አመሻሽቶለታል። ከዚህ በላይ ደግሞ ትልቅ እድል የለም በእውነት እና እዛ እንዲሄድ የትራንስፖርት የተለያዩ ነገሮች ያስፈልጉታል። አነሰ በዛ ሳትል ሁላችሁ ምችሉትን ያክል ሰፖርት አድርጉት። አካውንት አስቀምጠልን የሚለውን አካውንት አቤላ ፎሎ አድርግ። ኮሜንት ሴክሽን እየተመለከትክ እግዚአብሔርን አመስግኑ የሚል አካውንት አለ፣ የቲክታክ አካውንት። አቤላ ፎሎ አድርጓቸው፣ ፎሎ አድርጓቸው። አካውንቱን እየነካችሁ ፎሎ አድርጓቸው። ፌቨን እኔ የተቻለኝን አደርጋለሁ ብላለች፣ ፎሎ አድርጋት። 5 ኪሎ የሚል አካውንትም ያው ቁጥሩን ባይገልጡትም እኔ የተቻለኝን ያክል አደርጋለሁ ብለዋል። እነሱንም ፎሎ አድርጓቸው። ሰብሊ የሚል አካውንት አለ ከታች፣ ያንንም ፎሎ አድርጉ። አካውንት ብለው እያስቀምጡ ነው። ለነሱ ለሁሉ በደንብ አድርጋችሁ አካውንቶቹን አስቀምጡላቸው። የንግድ ባንክ ሊሆን ይችላል፣ የአቢሲኒያ ሊሆን ይችላል። ያላችሁ እና እስኪ ማገዝ የምችሉ እህቶች ወንድሞች የታላችሁ? ማገዝ የምችሉ እህት ወንድሞቻችን የታላችሁ? አግዟቸው ፕሊስ። ጫካዋ ነው የሚለው፣ ጫካዋ የሚል አካውንት ይኸው ደስ እያለን እናግዛለን ይላል። እኔ አላቅም ስንት እንደሆነ የትራንስፖርት እኔ አላቅም። ጋይስ እስኪ በውስጥ ጠይቋቸው አላችሁ። የማርያም 21 የሚል አካውንት ፎሎ አድርጓቸው። አካውንት እያሉ ነው። ቶሎ እዚህ ውስጥ ያላችሁ ቶች ወንድሞች እስኪ በገንዘብ ደረጃ ቃልም ይገባልን። በገንዘብ ደረጃ እኔ ይሄን ያክል አግዛለሁ የሚል ሰው ቶሎ በሉ። እኔ ይሄን ያክል ማገዝ እችላለሁ ሚል ሰው እንደው በፈለገ ስም አንድ ሰው የለም? አንድ ሰው አካውንት ቁጥራችሁ ስንት ነው? አካውንት ቁጥራችሁን ንገሩኝ እስኪ። እሺ የኔን ልንገራችሁ ነው። እሺ 1000 62 41 33 ድጋሚ እሺ 5 እሺ። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች አሁኑ በአካውንታቸው ትራንስፈር ማድረግ የምትችሉ ኮሜንት ሴክሽን ላይ ምንም አይነት አካውንት እንዳትጽፉ ስለሚዘጋ ላይቭ በ1062 41 33 33 5 የኢትዮጵያ ንግድ ባንክ 1062 41 33 33 5 በዚህ የንግድ ባንክ አካውንት ሁላችሁም ትራንስፈር ማድረግ ትችላላችሁ። በማን ስም ነው ያለው? በእኔ ስም አቤል ደረጀ። አቤል ደረጀ የራሱ የለውም ወይ የምትሉ ወንድሞች አንድ ላይ ነው ያሉት። ስለዚህ በወንድሙ በአቤል በኩል ስለሚደርሰው በዚህ የንግድ ባንክ አካውንት መላክ ትችላላችሁ። አቤል ደረጀ ይላል። ሁላችሁም ትራንስፈር አድርጉላቸው የምትችሉትን ያክል። እሺ የምትችሉትን ያክል። ሰብሊ ትራንስፖርት ይችላሉ ብላለች፣ በውስጥ አናግሪያቸው። እሺ ሰፖርት አድርጓቸው። ሁላችሁም ፕሮቴስታንት የሆናችሁ ቶች ወንድሞችም ሰፖርት አድርጓቸው። እንደዚህ መልካም የሆኑ ነገሮችን ማድረግ ጥሩ ነው። ሰዎች ወደ ሱስ እንዳይመለሱ፣ ወደ ነበሩበት ነገር እንዳይመለሱ ጥረት ማድረግ የሁላችንም ግዴታ ነው። ስለዚህ ሁላችሁም ሰፖርት አድርጓቸው። አካውንት በውስጥ ላኩላቸው። ይኸው የማርያም የሚል አካውንት ይፈልጋል፣ በውስጥ ላኩላቸው። እሺ አካውንቱ ሁላችሁም ያዙት 1062 41 33 33 5 ይላል። በዚህ ንግድ ባንክ ቁጥር ሁላችሁም ሰፖርት አድርጓቸው። ሁላችሁም እስኪ እኔ በፈለገ ስም ይህን ያክል አግዛለሁ የሚል ሰው ካለ ኮሜንት ላይ ጻፍልኝ። ቶሎ በሉ። 100 ብር 50 ብር ይቻላል። ሁላችሁም እዚህ ውስጥ ያላችሁት በአጠቃላይ ሰፖርት ስታደርጉ ትልቅ ስራ መስራት ይችላል። እስኪ እኔ በወንድማችን ፈለገ ስም ይሄን ያክል አሁን ትራንስፈር አደርግላችኋለሁ የሚል እሺ፣ ዩዘር የሚል አካውንት ፎሎ አድርጉ። አቤላ በፈለገ ስም 3000 ብር ብለዋል። በጣም እናመሰግናለን። እሺ
እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ፎሎ አድርጓቸው፣ አካውንት አስቀምጡላቸው። እሺ በፈለገ ስም 3000 ብር። እሺ የአቅሜን አስገብቻለሁ ብላለች ካዋ የሚል አካውንት እናመሰግናለን። እግዚአብሔር ያክብርልን። በፈለገ ስም 3000 ብር። በቃ 3000 ብቻ ነው እናንተ በኔ ስም ሰፖርት የምታደርጉት እያንዳንድሽ። ቶሎ አግዟቸው። እሺ የማርያም 21 እኔ በአንተ ስም 1000 ያስገባለሁ ብላለች። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አያችሁ አሁን ቅድም 3000 ነበረ፣ አሁን ደግሞ 4000 ሆነ፣ አደገ። ቶሎ ቃል ግቡ። እሺ አስገብቻለሁ። በጣም እግዚአብሔርን አመስግኑ። በፈለገ ስም 5000 አስገባለሁ ብለዋል። ፎሎ አድርግ። እግዚአብሔርን አመስግኑ የሚለውን አካውንት ቶሎ በሉ። እኔ ስለ እውነት ለማንም ሰው እንደዚህ ቁጭ ብዬ ገንዘብ አሰባስቤ አላውቅም፣ ግን ወንድማችን አንድሽ ትልቅ ደረጃ እንዲደርስ ስለምፈልግ ነው አሁንም ቁጭ ብዬ እናንተን እየጠየኩ ያለሁት። ቅድም 4000 ነበረ፣ አሁን 5000 ብር ከእንደገና ቃል ሲገባ 9000 ብር ሆነ ማለት ነው። ወንድማችን አንድሽን ሁላችሁም ታውቁታላችሁ በሶሻል ሚዲያ እና እግዚአብሔር ረድቶት እንግዲህ በወላይታ ሀገረ ስብከት መልአከ ጽዮን ቆሞስ አባ ወልደማኑኤል አባታችን በአብነት ትምህርት ቤቱ ደግሞ መጥቶ ትምህርቶችን እንዲከታተል ቤተክርስቲያንን ደግሞ በተሻለ የቅኔ ማህሌት አገልግሎት እንዲያገለግል መንገድ አመቻችተውለታል እና ሁላችሁንም እገዛ ይፈልጋል። ዩዘር አስገብቻለሁ ብሏል 3000። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እና እዚህ ውስጥ ያላችሁ ቶች ወንድሞች እባካችሁ ሁላችሁም በደንብ አግዙ። ሊሊ ሀበሻ እኔ በአንተ ስም 1000 ያስገባለሁ ግን ጥቅምት 4 ነው ማስገባው ብላለች። ደግሞ ሲወጣ በጣም አመስግኗት። እሺ ሊሊን በጣም ነው የምናመሰግነው። ሊሊ እህታችን እግዚአብሔር ያክብርልን። ኦኬ 9000 ነበር፣ አሁን 10000 ሆነ ማለት ነው። እንግዲህ ከ800 ምናምን ሰው ውስጥ 10000 ብቻ ነው ቃል እየተገባ ያለው። ጋይስ ቶሎ ሰፖርት አድርጓቸው። የምችሉትን ያክል ቶሎ ሰፖርት አድርጓቸው። ከጋምቤላ ተነስቶ ወደ ወላይታ ነው የሚሄደው። ወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም እዛ በተቋቋሙ የአብነት ትምህርት ቤት ገብቶ ወንድማችን አንዱ ዓለም ትምህርቱን ይከታተላል። ቤተክርስቲያን ደግሞ በተሻለ የቅኔ ማህሌት አገልግሎት ያገለግላል ማለት ነው። ስለዚህ የወንድማችን ተመልሶ ወደ ሱስ ከሚገባ ተመልሶ ወዳልሆነ ነገር ከሚወድቅብን ሁላችንም ቻለን ያክል ሰፖርት እናድርግ እና ወንድማችን በሰላም ወላይታ ሶዶ እንዲገባ እናድርግ። ወላይታ ሶዶ ደግሞ እንደገቡ ደግሞ ቪዲዮ ይሰሩላችኋል። ሁላችሁም ታያላችሁ። የአብነት ትምህርቱን ታዩታላችሁ። ከዛ ወንድማችን አንድሽ በየዕለቱ የሚቀጽላቸውን ትምህርቶቹን በአጠቃላይ ደግሞ እንከታተላለን ማለት ነው። ይሄ ለሁላችሁም ደስ ሊላችሁ ይገባል። ወንድማችን አንዱ ዓለም ማለት ለሁላችሁም ክርስቲያኖች የመንፈስ ልጃችሁ ነው። በቃ በእናንተ ጥረት ላይክ ስታረጉ፣ ሼር ስታረጉ፣ ሪፖስት ስታረጉ የነበረው በአጠቃላይ እንዲህ በመንፈስ ልትወልዱት ነው እና ወንድማችን ይኸው በንስሐው ተመላልሶ አሁን የአብነት ትምህርት ቤት ለመማር ዝግጅት ላይ ነው። ስለዚህ ሁላችሁም የምትችሉ ሰፖርት አድርጉ። ቶሎ ብል። እሺ እስካሁን 10000 ቃል ተገብቷል። 10000 እኔም በፈለገ ስም ይሄን ያክል አግዛለሁ የሚል ሰው ካለ ቶሎ በሉ። ቶሎ መልእክት አስቀምጡልን። የንግድ ባንክ አካውንት ቁጥር የምትፈልጉ 1062 41 33 33 5 አቤል ደረጀ 1062 41 33 33 5 በዚህ የንግድ ባንክ ቁጥር አቤል ደረጀ በሚል ማለት ነው ማገዝ ይችላላችሁ። ለወንድማችን አንዱ ዓለም ሁላችሁም ከጎን እንድትቆሙ በሉ እግዚአብሔር ስም ጠይቃለሁ። ቶሎ በሉ ክርስቲያኖች ፕሊዝ ቶሎ። አረቡ እስካሁን እያወራው ከእንደገና ሰዎች ምንድነው ትላላችሁ? ኧረ ተው ግድ የለም ቶሎ በሉ። እስካሁን 10000 ቃል ተገብቷል። አሁንም ኮሜንት ሴክሽን ላይ ቶሎ በሉ። ቃለ መግባት የምትፈልጉ ሰዎች፣ ወንድማችን ማንገዝ የምትፈልጉ ሰዎች አሁን የሁላችሁም እገዛ ያስፈልጋል። የሁላችሁም እገዛ ቶሎ በሉ። ምናልባት መልእክቱ በዩቲዩብ የሚደርሳችሁ ሰዎች ካላችሁ ከተለያየ ቦታ ያላችሁ በውጭ ዓለም ያላችሁ ቶች ወንድሞች ወንድማችን አንዱ ዓለምን ብዙዎቻችሁ ታስታውሱታላችሁ። ከዚህ ቀደም በድቁና ቤተክርስቲያንን ያገለግል የነበረ ወንድማችን ነው። ከዛ በኋላ በተለያዩ የእንጀራ ጉዳይ የተነሳ ከቤተክርስቲያን ርቆ ከቤተክርስቲያን አገልግሎትም ጠፍቶ የነበረ ወንድማችን ነው።
እንደ እግዚአብሔር መልካም ፈቃድ እግዚአብሔር ፈቃዱ ሆኖ ወንድማችን በንስሐ ሕይወት ተመልሶ ቤተክርስቲያን እንዲያግም ለማገልገልና በመንፈስ ሕይወት ለመኖር እንግዲህ ተመልሶልናል። እግዚአብሔር ይመስገን። አሁን ላይ ከወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም የጽዮን ቤተክርስቲያን አስተዳዳሪ የሆኑት መላከ ጽዮን ቆሞስ አባ ወልደ አማኑኤል እንዲመጣ ወደ ወላይታ ሶዶ እንዲመጣና በወላይታ ሶዶ ደግሞ የአብነት ትምህርትን እንዲከታተል በጣም ድንቅ የሆነ ነገርን አመቻችተውለታል እና ወንድማችን ያለው የሚኖረው ጋምቤላ ነው። ከጋምቤላ ተነስቶ ወደ ወላይታ እንዲሄድ በትራንስፖርት የሚሆን ከዛ በመቀጠል ደግሞ እዛ እስከሚደርስም ድረስ ቢሆን ባሉት ተከታታይ ቀናት ለምግብ ለቀለብ የሚሆን እንዳይቸገር መንገድ ላይ ከዛ በመቀጠል ደግሞ እዛም ከደረሰ በኋላ ለትምህርት የሚሆኑትን አንዳንድ መጽሐፍቶችን ከእንደገና እንዳዲስ አሁንም እርዱት ከማለት አመቺ በሆነ መልኩ መጽሐፍቶችን እንዲገዛ ያመቻቸንለት ነው። ስለዚህ ሁላችሁም ሰፖርት አድርጉ። እሺ ጽዮን ክብራ በሚል አካውንት ፎሎ አድርግ አቤል። በወዳጄ በቅዱስ ሚካኤል ስም 10,000 አስገባለሁ ብላለች። በጣም ደስ ይላል ጽዮን፣ እናመሰግናለን። እሺ እግዚአብሔር ያክብርልን። 20,000 ገባን ማለት ነው፣ እንደቀልድ 20,000 ገባን ማለት ነው። እሺ ጽዮን 10,000 ብር በቅዱስ ሚካኤል ስም አስገባለሁ ብላለች። በጣም ነው የምናመሰግነው። በጣም ነው የምናመሰግነው። አሁንም የሁላችሁ መገዛ ያስፈልጋል። እሺ አካውንት የምትፈልጉ ከሆነ 1062 41 33 33 5 አቤል ደረጀ ይላል የአካውንት ስሙ። በዚህ አካውንት ሁላችሁም የምትችሉትን ያክል ትራንስፈር እያደረጋችሁ ወንድማችንን ማገዝ ትችላላችሁ። ቶሎ በሉ ጋይስ፣ ቶሎ በሉ። ለወጣ ስለሆነ ቶሎ ጽዮን በጣም ነው የምናመሰግነው። በጣም ነው የምናመሰግነው። መቅደስ አስገብቻለሁ እንደ አቅሜ ብላናለች። በጣም ነው የምናመሰግነው። እሺ እግዚአብሔር ያክብርልን። መቅደስ በጣም ነው የምናመሰግነው። ምንድን ሆኖ ነው ለምትሉ ሰዎች ምንም አልሆንም። ወንድማችን አንድሽ የሚኖረው ጋምቤላ ነው። ወደ ወላይታ ሶዶ ሄዶ የአብነት ትምህርትን ለመከታተል የምንችለውን ያክል እያገዝነው ያለ ነው። ከዚህ ቀደም በድቁና ያገለግል እንደነበረ ሁላችሁም ታውቃላችሁ። መጀራ ደግሞ ጉዳይ የተነሳ ከቤተክርስቲያን አገልግሎት ርቆ የነበረ ወንድማችን ነው። በሶሻል ሚዲያ ላይ ዜማዎችን እያዜመ የቤተክርስቲያን ትውስታውን ቪዲዮ ሲለቅ ብዙዎቻችሁ ታስታውሱታላችሁ እና ሁላችሁም አሁን እንድታገዙት ይፈልጋል። አሁን የምታገዙበት ትልቁ ሪዝን ምንድነው? በወላይታ ሀገረ ስብከት የጽዮን ቤተክርስቲያን አስተዳዳሪ የሆኑት መላከ ጽዮን ቆሞስ አባ ወልደ አማኑኤል በደብረ መንክራት አቡነ ተክለ ሃይማኖት ገዳም ስር ያለው የአብነት ትምህርት ቤት መሪም ጭምር ናቸው እና እዛ የአብነት ትምህርት ውስጥ እንዲማር ኢንቫይት አድርገውታል። ምን ማለት ነው? ኢንቪቴሽን ተልኮለታል ማለት ነው። ያው ገዳሙም ካለው ችግር አንጻር የተነሳ እንግዲህ ሌሎች ወጪዎችን ሊችልለት አይችልም። ስለዚህ እዛ ቦታ እንዲሄድ ሁላችሁም ሰፖርት አድርጉት። ወላይታ ደግሞ ያላችሁ ክርስቲያኖች ወንድሞች ወንድማችንን በደንብ ተንከባከቡት። አደራ። እሺ ሁላችሁም አሁን እንድታግዙት እንፈልጋለን። ኮሜንት ሴክሽን ላይ የምትሳተፉ እህት ወንድሞች እያያችሁ አይደለም? ሁላችሁም በልዑል እግዚአብሔር ስም የምትችሉትን ያክል ሰፖርት አድርጉ። ጽዮን ቅድም እኔ በቅዱስ ሚካኤል ስም 10,000 እሰጣለሁ ብላለች። በጣም ነው የምናመሰግነው። ወንድማችን ያለው ጋምቤላ ውስጥ ነው። እንግዲህ ከጋምቤላ ተነስቶ ነው ወደ ወላይታ ሶዶ የሚሄደው። ምናልባት በዩቲዩብ ፕሮግራሙን እየተከታተላችሁ ያላችሁ እና ወንድማችን ማገዝ የምትፈልጉ በ1062 41 33 33 5 አካውንቱን ልድገምላችሁ። ንግድ ባንክ 1062 41 33 33 5 አቤል ደረጀ ይላል። ሁላችሁ ሰፖርት ማድረግ ትችላላችሁ። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ይሄንን አካውንት ፎሎ ያላደረጋችሁ ፎሎ አድርጉት። ሁላችሁ ፎሎ ያላደረጋችሁት ፎሎ አድርጉት እና በቻላችሁት አቅም በውስጥ መስመር መልእክታችሁን አስቀምጡለት። የምትችሉትን ያክል ሰፖርት አድርጉት። ክርስቲያኖች እንዲህ አይነት ሰዎችን በነገራችን ላይ ሰፖርት ማድረግ ክርስቲያናዊ ግዴታችን ነው። እንዲህ ያሉ ወንድሞቻችንን ማገዝ ክርስቲያናዊ ግዴታችን ነው። ስለዚህ በቻላችሁት አቅም ወንድማችንን ሰፖርት አድርጉት። እንግዲህ ወላይታ ሶዶ እጅግ በጣም የሚደንቅ ቦታ ነው። ወንድማችን አንድሽ እግዚአብሔር አምላክ እንግዲህ ለቅዱሳን አባቶቻችን ሚስጥርን ጥበብን የገለጸ ለአንተም ደግሞ ለወንድማችን ጥበቡን ሚስጥሩን ይግለጽልህ።
በቅኔ ማህሌቱ ከዚህም የበለጠ ደግሞ ቅድስት ቤተክርስቲያናችን እንደምታገለግላት ተስፋ እናደርጋለን። እንግዲህ ወደ ወላይታ ሶዶ ስንልክ በአደራም ጭምር ነው ማለት ነው። እንግዲህ ድካም ሊኖር ይችላል፣ ረሃብ ሊኖር ይችላል፣ መጠማት ሊኖር ይችላል፣ መቸገር ሊኖር ይችላል። እነዛን ሁሉ ነገሮች ተቋቁመ ለእናተ ቤተክርስቲያን ውለታም ጭምር ስለሆነ ለእናተ ቤተክርስቲያን ውለታን ለመዋል ጠንክረ እንድትማር በልዑል እግዚአብሔር ስም እንጠይቃለን። ቦታው እጅግ በጣም ፍጹም መንፈሳዊነት የተሞላበት ቦታ ነው። እጅግ በጣም ትሁት የሆኑ አገልጋዮችና ትሁት የሆኑ የአብነት ተማሪዎች ያሉበት ስፍራ ነው እና ወንድማችን አንድሽ እግዚአብሔር አምላክ አንተ ጋር ይሁን። ምናልባት በተለያየ ዓለም አቅጣጫ ላይ ሆናችሁ ወንድማችን አንዱ ዓለምን ማገዝ የምትፈልጉ ሰዎች የጓደኛው የአቤል ደረጀ ንግድ ባንክ አካውንት ስላለ በዚህ የንግድ ባንክ አካውንት ሁላችሁም የምትችሉትን ያክል ሰፖርት ማድረግ ትችላላችሁ። የንግድ ባንክ ቁጥሩን ሁለት ጊዜ ደግምላችኋለሁ። 1062 41 33 33 5 1062 41 33 33 5 ይሄ የወንድማችን የአቤል ደረጀ ንግድ ባንክ አካውንት ነው። ሁላችሁም በሁሉም የዓለም አቅጣጫ ያላችሁ ክርስቲያኖች ወንድሞቻችንን ሰፖርት እንድታረጉ በልዑል እግዚአብሔር ስም እንጠይቃለን። ወደ 20 ምናምን ሺህ ብር ያክል ቃል ተገብቷል። እግዚአብሔር ይመስገን። ያ ብቻ ግን በቂ አይደለም። ሌሎቻችሁ በቻላችሁት አቅም ወንድሞቻችንን ፎሎ እያደረጋችሁ በውስጥ መስመር መታገዝ የሚፈልጉትን ነገር እየጠየቃችሁ እንድታግዟቸው በልዑል እግዚአብሔር ስም እንጠይቃለን። አቤላና አንዱሽ ማለት የምትፈልጉት ነገር ካለ ድሉ ልስጣችሁ። በጣም እናመሰግናለን። ለምታደርጉልን ነገር ላደረጋችሁልን ነገር እናመሰግናለን። ይሄ በእናንተ ነው እስካሁን እንደዚህ የሆነ ያለው ሁሉ ነገር እየሄደ እናመሰግናለን። አንደኛ ነገር ደግሞ ከምንም በላይ አባታችንን አመስግኑልን። እሳቸው ልመስገን የተሩን አንተ መስገን። እኔም በጣም ነው የማመሰግነው። ወደ ሌላ መስመር እየሄድኩ ነበር ማርያም ፈለገ እና በቃ አንተ ይሄ ቪዲዮ ከተለቀቀ በኋላ ታሪክ ጭራሽ ተቀየረ። ሰዎች ደግሞ እንረዳለን ምናምን ሲሉ ተቀየረ ላይ መጣ። ወደ ለቤተክርስቲያን ያለኝ ድጋሚ ተመለሰና መመለስ አለብኝ ይሄ ወሰንኩኝ። አንተም በጣም እየረዳችሁ እንዳለ በጣም ነው የማመሰግነው። እውነት የሚባለው በዚህ ነው። እዛ ሄዶ ደግሞ ያለውን ነገር እያሳያችሁ እንትን ባይዞ አካውንት ከፍቷል፣ የቲክታክ አካውንት። ቀጣይ ቪዲዮ ስንሰራ ሜንሽን አደርግላችኋለሁ። እሱም ሰርቶ ደግሞ ፖስት ሲያደርግ ታያላችሁ። ኤኒዌይስ እዛ ሲሄድም ያለውን ነገር ሁሉ በቪዲዮ ያሳውቃችኋል ማለት ነው። እዛም ሄዶ ልክ ፈለገ እንዳለው ትምህርት ቤቱን ቤተክርስቲያኑን በቪዲዮ መልክ ያሳያችኋል እና ለምታደርጉልን ነገር ደግሞ ከአሁኑ ልናመሰግናችሁ እንወዳለን። በጣም ነው እናመሰግነው፣ ቃላት የለም። በጣም 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 ነው የምናመሰግነው። አቤላም አንድሽም አቤላም ጓደኛን አንዱ ዓለምን ልክ እንደ ወንድምህ አድርገህ ካለበት መጥፎ የሆነ መስመር ሁሉ አውጥተህ ወደ ቀጥተኛው መንገድ ስለመለስከው ከኛም ጋር ስላገናኘኸው በጣም እናመሰግናለን። አቤላ ትልቅ ስራን የሰራው እኛ ባናመሰግንህም ከአምላክ ከእግዚአብሔር ዘንድ የምታገኘው ትልቅ 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 ዋጋ ይኖራል። ይሄ ትልቅ በረከት ነው። ወንድማችን አንዱ ዓለምም ወንድማችን አንድሽ አንተንም በጣም ነው የምንወድህ። በክርስቶስ ፍቅር በጣም 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 ነው የምንሳሳልህ እና እንግዲህ በጣም ደስ የሚል ታይም እንደሚኖርህ ተስፋ አደርጋለሁ። ወላይታ ሶዶ በጣም ብዙዎች የፕሮቴስታንት ሀገር አድርገው ነው የሚስሉት። ከምታስቡት በላይ ግን የክርስቲያን ሀገር ነው። ከምታስቡት በላይ እንዴት ብዬ ልንገራችሁ? በጣም ብዙ ክርስቲያኖች ያሉበት፣ በጣም ለወንጌል ልዩ ፍቅር ያላቸው ህዝቦች ያሉበት፣ በዛ ልክ ደግሞ ለቤተ ክርስቲያን አገልግሎት ቀናይ የሆኑ ክርስቲያኖች ያሉበት ሀገር ነው እና እጅግ በጣም እድለኛ ነህ። በዚህ አጋጣሚ ደግሞ መላከ ጽዮን ቆሞስ አባ ወልደ አማኑኤል በትትናቸው የምናውቃቸው ድንቅ አባት ናቸው እና እንዲህ አይነቱንም ደግሞ ትልቅ ስራ ይሰራሉ ብዬ ያልጠበቅኩም ነበረ።
ቆሞስ አባታችን በእውነት ትልቅ ስራን የሰሩት እንግዲህ ክህነቶን ይባርክልን እግዚአብሔር አምላክ። በአብነት ትምህርቱም ደግሞ እንደ ልጆ ወንድማችን አንዱዓለምን ተከታትለው ለትልቅ ማዕረግና ቁም ነገር እንደሚያበቁት ተስፋ አደርጋለሁ። ያው አንድሽን ዛሬ እኛ የምንሸኘው ልክ እንደ ወላጅ ሆነን ነው። እነርሱም ደግሞ የሚቀበሉት ደግሞ እንደ ቀለም አባት ሆነው ነው እና እግዚአብሔር አምላክ ለቅዱሳኑ የገለጠውን ሚስጥሩን ጥበቡን ሁሉ ለአንተም ይግለጽልህ። የመንፈስ ቅዱስ ረድኤት በረከት ጸጋ ይለይ። ወንድማችን አንድሽ በርታ። ከዛ በኋላ ባሉት ጊዜያቶች ደግሞ እንደ ሁኔታው አገልግሎትህ ያማረ ሆኖ እንድናይ ደግሞ እግዚአብሔር አምላክ ለሁላችን ይፍቀድልን። ዛሬ ቃል ስትገቡ የነበራችሁ አካውንት ቁጥር ስትጠይቁ የነበራችሁ ወንድሞቻችን ስታጉዙ የነበራችሁ እህቶች ወንድሞች አገልግሎታችሁ እንዳይቋረጥ እስከ መጨረሻው ሰዓት ድረስ የእናንተ እገዛ ያስፈልጋችኋል እና ሁላችሁም ሳትሰለችሁ የምትችሉትን ያክል ሰፖርት አድርጓቸው። ምክንያቱም ያው ዘር ነው የምንዘራው ፍሬ በቅሎ ደግሞ እናያለን ማለት ነው በወንድማችን አንዱዓለም በኩል እና እናመሰግናለን። አቤል እና አንድሽ ደህና ሁኑልን። እሺ እንወዳችኋለን።